የጌታ ቤተሰቦች ሰላም ለእናንተ ይሁን። ዛሬ ወደ እናንተ የመጣሁት በአንድ ርዕስ ላይ ተከታታይ የሆነ ትምህርትን ይዤላችሁ መጥቼ ነው። እኔ ወንድማችሁ አገልጋይ አሰግድ ነኝ። እንግዲህ በተከታታይ ይዤ የመጣሁት ትምህርት ምንድነው? ቅድስናን የሚመለከት ነው። ይህ ቅድስናን የሚመለከት ትምህርት በመጽሐፍ ቅዱሳችን ውስጥ በጣም በርካታ ቦታ በብሉይ ኪዳንም በአዲስ ኪዳንም ትምህርት ተሰጥቶበታል። እንዲሁም ጌታችን ኢየሱስ ክርስቶስ ሐዋርያትም ጭምር በመጽሐፍቶቻቸው ውስጥ በጣም አድርገው ነው ያስተማሩት። ነገር ግን በዚህ ዘመን ደግሞ ከቅድስና ጋር በተያያዘ ቅድስናን የሚመለከቱ ትምህርቶች ትንሽ ሳሳ ያሉ ይመስላሉ። ሳሳ ማለት ብቻ ሳይሆን አንዳንድ ቦታ ላይ ቅድስናን መስበክ እንደማይቻል ወይንም እንደማይደፈር አይነት ነገሮችን እንመለከታለን። በአንዳንድ ቦታዎች ደግሞ ቅድስናን የሚመለከት በተሳሳተ መንገድ የሚያስተምሩ ወይም ደግሞ የሚሰጡ ትምህርቶችም እንዳሉ እያየን ነው። በየሚዲያው በሶሻል ሚዲያ በቤተክርስቲያኖች መድረክ ላይ ጭምር። ስለዚህ ቅድስናን በሚመለከት እንደዚህ የተዛቡ የሚመስሉ ወይንም የተዛቡ ትክክለኛ ያልሆኑ ትምህርቶች በሚሰጡበት ዘመን ላይ እውነተኛና ትክክለኛ ቅድስናን የሚመለከት ትምህርት ማስተማር ደግሞ ከየትኛውም እውነተኛ ነኝ ከሚል አገልጋይ የሚጠበቅ ነገር ነው ማለት ነው። ስለዚህ እኔም ይሄ ነገር በውስጤ ስላለ ዞር ስል በማገለግልባቸው ቤተክርስቲያኖች፣ ስፍራዎች፣ ከተሞች ውስጥ የምመለከታቸው ቅድስናን በሚመለከት የማያቸው ነገሮች እውነት ለመናገር ያስጨንቁኛል፣ ያሳስቡኛል። ትውልዱ ወዴት ነው የሚሄደው? ቤተክርስቲያን ቅድስናን እንዴት ነው እየያዘች ያለችው የሚለው አሳሳቢ ነገር ነው። ብዙዎችም ከዚህ ጋር በተያያዘ ሐሳባቸውን እና ጭንቀታቸውን ሲያጋሩኝ ተመልክቻለሁ። ስለዚህ ይህን ነገር አይቼ ዝም ማለት ሳይሆን እንደ አንድ አገልጋይ የራሴን ድርሻ መወጣት አስፈላጊ ነው ብዬ ስላሰብኩኝ ቅድስናን በሚመለከት ተከታታይ የሆኑ ትምህርቶችን በማህበራዊ ሚዲያ ይዤ መምጣት ተገድጃለሁ። ይህም በዩቲዩብ እና በቲክቶክ በፌስቡክም እነዚህን ትምህርቶች በተከታታይ ለመልቀቅ እሞክራለሁኝ። እግዚአብሔር ይረዳኛል። በዚህ ትምህርት ውስጥ እንግዲህ ላካትት የሞከርኩት ወይንም በተከታታይ የምናያቸው ነገሮች አንደኛ ቅድስና ማለት ራሱ ምን ማለት ነው? ቅድስና ምንድን ነው? እንዴት ነው ዲፋይን ልናደርግ የምንችለው የሚሉትን ነገሮች አነሳለሁኝ። ሁለተኛ ቅድስና በብሉይ ኪዳን እና በአዲስ ኪዳን ውስጥ በምን መንገድ ነው የሚታየው? ብሉይ ኪዳን ውስጥ የነበረ ቅድስና ምን አይነት ነው? በአዲስ ኪዳን ውስጥስ የተሰጡ ስለ ቅድስና የሚመለከት የተሰጡ ትምህርቶች ምን ያስተምሩናል የሚለውን ሐሳብ ለማንሳት ሞክራለሁ። ከዛ ባለፈ ቅድስና እንዴት ነው የተገለጠው? በምን መንገድ ነው የተገለጠው? ስንት አይነት ቅድስናዎችስ አሉ የሚለውን ለማየት ወይንም ለማንሳት ሞክራለሁኝ። እና ቅድስናን በስርዓት ዲፋይን ካረግን ምንነቱን ከተናገርን በአዲስ ኪዳን በብሉይ ኪዳን ቅድስና ትምህርቶችን ካየን እንዴት መቀደስ አለብን? አንድ ክርስቲያን አንድ በጌታ ኢየሱስ ክርስቶስ አምኖ ዳግም የተወለደ ክርስቲያን በምን መቀደስ አለበት የሚለውን ሐሳብ አነሳለሁ። እንግዲህ እነዚህን ሐሳቦች በአንድ ፓርት ወይም በአንድ ክፍል የሚጨርሳቸው ክፍሎች አይደሉም፣ በተከታታይ የምናያቸው ናቸው። ስለዚህ እናንተ እንግዲህ ከናንተ ከቅዱሳን የሚጠበቅ ይህንን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ፣ ለሌሎች ቅዱሳኖች ሼር ማድረግ፣ ክርስቲያኖች እንዲጠቀሙበት በተለይ ሼር በማድረግ እንድትተባበሩኝ ነው የምጠይቃችሁ። በጣም አመሰግናለሁ ይህን ስለምታደርጉ። ወደ ዋናው ትምህርት መግባት ፈልጋለሁ እና ቅድስና ምንድን ነው? ቅድስና ማለት ምን ማለት ነው? እንግዲህ ስለ ቅድስና በቤተ ክርስቲያን ውስጥ በርከት ያሉ ሐሳቦች ሲነሱ አያለሁ። ቅድስና ማለት እንዲህ ነው፣ ቅድስና ማለት እንደዛ ነው የሚሉ ሰዎች፣ አንዳንዶች ሰባኪዎች፣ አንዳንዶች ደግሞ ምዕመን ጉባኤው የተለያዩ ሐሳቦችን ሲሰጡ እመለከታለሁ። እና መጽሐፍ ቅዱስ ቅድስናን እንዴት ነው ዲፋይን የሚያደርገው የሚለውን ሐሳብ ማየት በጣም መሰረታዊ ነገር ነው። ከዚህ ካልተነሳን ስለ ቅድስና
ሙሉ የሆነ ግንዛቤና ሙሉ የሆነ ሐሳብ በአእምሯችን ላናገኝ እንችላለን። የዚህ ትምህርት ዓላማም ቅድስናን ሙሉ በሆነ መንገድ መግለጥ ነው እና ቅድስና ወይም ይሄ መቀደስ የሚለው ነገር መለየትን የሚያመለክት ነው ወይንም የተለየ መሆን። ለምንድነው የተለየ ምን ሆነው ለምንድነው የምንለየው የሚለውን በሂደት የምናየው፣ ግን መቀደስ መለየትን ያመለክታል። ለአንድ ነገር እንድንቀደስ ወይንም እንድንለይ ለተነገረን ነገር የተለየን መሆንን የሚያመለክት ነው። ይህ እንግዲህ በስፍራ በግንኙነት ያለ ክፍፍልን ያለ መለየትን የሚያሳይ ነገር ነው። ለእግዚአብሔር በመሰጠት ቀደም ሲል ከነበርንበት ክፉ ዓለም መለየትን ያሳያል። ከነበርንበት ክፉ ዓለም መጽሐፍ ቅዱስ ቀድመን የነበርንበትን ዓለም ይናገራል። በጨለማ እንደነበርን ይናገራል። ከዛ ደግሞ ወደሚደነቅ ብርሃን እንደመጣን ያሳያል። ስለዚህ የስፍራ ልዩነት እንዳለ መጽሐፍ ቅዱስ በደንብ ነው የሚነግረን። ከነበርንበት ከዛ ክፉ ዓለም ከነበርንበት ከዛ ጨለማ ዓለም መለየትን ከጨለማው ዓለም ከስፍራ ብቻ ሳይሆን በአኗኗር ዘዬ ጭምር መለየትን የሚያሳይ ነገር ነው መለየት ወይንም መቀደስ የምንለው እና በዚህ ውስጥ እንግዲህ ለእግዚአብሔር መሰጠታችንን የሚያሳይ አካሄድ ነው። መሰጠታችንን ለእግዚአብሔር የተሰጠን ለእግዚአብሔር የተለየን መሆናችንን የምናንጸባርቅበት አካሄድ ነው መለየት ማለት። ስለዚህ መለየት ወይንም ተለይቶ መኖር ወይንም ቅዱስ መሆን የሚለው ቃል ቅዱስ ካልሆነ ነገር መራቅን ነው የሚያመለክተው። ቅዱስ ሁን ሲባል ቅዱስ ካልሆነ ነገር ተለይ ወይንም ምኑን ራቅ ማለት። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ነው ይለዋል የዕብራውያን ጸሐፊ በዕብራውያን ምዕራፍ 7 ቁጥር 26 ላይ ሲናገር ክርስቶስን ቅዱስ ይለዋል። እንዲሁም ተንኮል የሌለበት ነውር የሌለበት ከኃጢአተኞች የተለየ ብለው ክርስቶስን ይገልጠዋል። እዚህ ቅዱስ መሆን መቀደስ መለየት በዚህኛው ኮንቴክስት በክርስትናው ኮንቴክስት ደግሞ ከኃጢአት መለየት እንድንለይ ከተነገረን ነገር ሁሉ መለየትን የሚያሳይ ነው መቀደስ ማለት። ይህ ቅድስና የሚለው ቃል እንግዲህ ወደ ኋላ መጽሐፍ ቅዱስ በተለይ አዲስ ኪዳን የተጻፈበትን መጽሐፍ ወይንም ይሄ የግሪክን ቋንቋን ስንመለከት ከዛ የሚመዘዝ ቃል አለው። ይሄ ቅድስና በግሪኩ ሃጊያሞስ ከሚል የመጣ ነውና ቀጥተኛ ፍቺው ቀደም ሲል ያየነው መለየት ወይንም የተለየ መሆን ማለትን የሚያሳይ ነው። መለየት ነው። ስለዚህ ወደ ክርስትናችን ስንመጣ በጌታ በኢየሱስ ክርስቶስ አምነን ዳግም የተወለድን ክርስቲያኖች ይህንን ቅድስና የምናይበትን መንገድ የተወሰነ ልናይ የምንችልበትን ወይንም ልናይ የሚገባንን መንገድ ለመጠቆም ሞክራለሁ። እንግዲህ ማንኛውም ክርስቲያን በጌታ በኢየሱስ ክርስቶስ አምኖ ዳግም በተወለደበት ሰዓት ወይም በዳነበት ወቅትና ቅጽበት እግዚአብሔር አዲስ ፍጥረት አድርጎታል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል ቃሉ ሰዎች ቀድሞ በክፉ ዓለም የነበሩ ቀድሞ ያልተለዩ ሰዎች ጌታ ኢየሱስን አምነው ዳግም በተወለዱበት ሰዓት ወይንም በሌላ ቋንቋ በዳኑበት ቅጽበት እግዚአብሔር አዲስ ሕይወትን ሰጥቷል። እኔ ጌታን አምኜ በተቀበልኩበት ሰዓት በዛ ቅጽበት ድኛለሁ፣ በዛ ቅጽበት ተቀድሻለሁ፣ በዛ ቅጽበት አዲስ ሕይወትን አግኝቻለሁ። ጌታ በዛ ቅጽበት ቀድሶኛል፣ በዛ ቅጽበት አድኖኛል፣ በዛ ቅጽበት አዲስን ሕይወት ሰጥቶኛል። እንዴት? በመንፈስ ቅዱስ አማካኝነት። ስለዚህ ዳግም የተወለደ ሰው በደህንነት ወቅት ወይም አዲስ አማኝ የሆነ ሰው በደህንነት ወቅት በውስጣችን ሊኖር ከመጣው ከክርስቶስ ጋር ህብረት በምናደርግበት ጊዜ እግዚአብሔር እኛን ከክርስቶስ ጋር አንድ አድርጎ ነው የሚያየን። ልብ በሉ፣ በደህንነታችን ወቅት በውስጣችን
ሊኖር ምክንያቱም እናንተ የእግዚአብሔር ማደሪያ ናችሁ ወይም ቤተ መቅደስ ናችሁ ይለናል። የመንፈስ ቅዱስ ማደሪያ ናችሁ ይላል። ስለዚህ ክርስቶስ ከኛ ጋር ህብረት ሊያደርግ በእኛ ውስጥ ሊኖር መጥቷል። መቼ? በዳንበት ቅጽበት። ስለዚህ በዛን ሰዓት ከክርስቶስ ጋር ህብረት በምናደርግበት ሰዓትና ጊዜ እግዚአብሔር እኛን ከክርስቶስ ጋር አንድ አድርጎ ነው የሚያየን። አንድ አድርጎ ነው የሚያየን። ይህም እግዚአብሔር ኃጢአታችንን ይቅር በማለት ደህንነትን ባገኘንበት ወቅት ወዲያው መጽደቃችንን አሳውቆናል። ቀደም ሲል እንዳልኩት ጸድቄአለሁ ብያለሁ። በክርስቶስ ኢየሱስ ያመንና የዳን ሰዎች ጸድቀናል። ደህንነትን ባገኘንበት ቅጽበት ተቀድሰናል። ደህንነትን ባገኘንበት ቅጽበት ድነናል። የዘላለምን ሕይወት አግኝተናል። ዋው! ይህ ሁሉ በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት በዳንበት ሰዓት የተሰጠን ልዩ ስጦታ። ስለዚህ እግዚአብሔር እኛን ባዳነን ጊዜ ቅዱስ ሕዝብ አድርጎናል። የተቀደሰ ሕዝብ፣ የተለየ ሕዝብ። ቀደም ሲል እንዳልኩት የተለየ ሕዝብ፣ ለእግዚአብሔር የተለየ ሕዝብ፣ ለእግዚአብሔር የተቀደሰ ሕዝብ አድርጎናል። ስለዚህ ስለ ቅድስና ስናወራ ቅዱስ፣ ይሄ ቅዱስ የሚለው ቃል የዳኑ ሰዎች ከእግዚአብሔር ወይንም በእግዚአብሔር አማካኝነት የሚያገኙትን ስፍራ ያሳያል። ስፍራ እግዚአብሔር ቀድሞ የነበርንበት ስፍራ። ይህ ስፍራ የሚለው እንግዲህ ፊዚካል የሆነውን ስፍራ አይደለም እየተናገርኩ ያለሁት። ይሄ አዲስ አበባ፣ አዳማ፣ ሻሸመኔ፣ ባህር ዳር ብለን የምንጠራውን ስፍራ አይደለም። መንፈሳዊ ስፍራ፣ የመንፈሳዊ መገኛችንን ቀይሮታል። መቼ? በዳንበት ሰዓት ላይ ቅዱስ አድርጎናል የሚለው የስፍራ ለውጥ ሰጥቶናል። እግዚአብሔር በእግዚአብሔር አማካኝነት ያገኘነውን ስፍራ ያሳያል። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ባመንበት ሰዓት ላይ ቅዱስ አድርጎናል። ስፍራ ለውጥ አድርጎልናል። ይህን ስፍራ ለውጥ በገንዘባችን አናገኘውም፣ በእውቀታችን አናገኘውም። በጣም በቃ የታወቀ ዘር ምናምን ስለሆን አናገኘውም። ይህን በእግዚአብሔር የምናገኘው ስፍራ ነው። መቼ? ጌታን ባገኘንበት ሰዓት፣ ባመንበት ሰዓት ቅዱስ ሕዝብ ለመሆን እግዚአብሔር ጠርቶናል። ይህም በሮሜ ምዕራፍ 1 ቁጥር 7 ላይ እንደሚናገረው ቅዱሳን ልትሆኑ ለተጠራችሁ እያለ ይናገራል። በክርስቶስ ኢየሱስ አማካኝነት ቅዱሳን ለመሆን ተጠርተናል። ቅዱስ ለመሆን ተጠርተናል። በክርስቶስ አማካኝነት ስፍራን ለውጥ ለማግኘት ተጠርተናል። በክርስቶስ አማካኝነት ሰማያዊ ስፍራ በሰማያዊ ስፍራ እንዳስቀመጠን መጽሐፍ ቅዱስ ይናገራል። በክርስቶስ አማካኝነት ሰማያዊ ስፍራን ለማግኘት ተጠርተናል። እንዴት? ቅዱሳን ሆነን፣ እንዴት? ዳግም ተወልደን፣ እንዴት? አዲስ ፍጥረት ሆነን ቅዱሳን ለመሆን ተጠርተናል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የሚናገረው ቅዱስ ተብላችሁ ተጠራችሁ እያለ የሚናገርበት ስፍራ ነው። ቅዱስ ተብለን ተጠርተናል። የሚገርመው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የቆሮንቶስ ሰዎችን ታውቋቸዋላችሁ። በብዙ ኃጢአት፣ በብዙ በደል፣ በብዙ ነገር የሚታሙ ናቸው። በጣም ብዙ ሐሜት አለ። በዓለም የሌለ ኃጢአት እንኳን በቆሮንቶስ ክርስቲያኖች ውስጥ ነበር። ግን እግዚአብሔር ቅዱስ ተብላችሁ ተጠራችሁ ይላቸዋል። ለቅድስና ተጠርተዋል። ቅዱስ የሚል ስም ተሰጥቷቸዋል። የስፍራ ለውጥ ያገኙ ሰዎች ናቸው። እንዴት? በክርስቶስ ያመኑ ስለሆኑ። ስለዚህ አሁን አዲስ ታይም በዚህ ሰዓት በጌታ አምነን ዳግም የዳን ሰዎች በእግዚአብሔር የተጠራን ስለሆን ቅዱሳኖች ነን። እኔ ቅዱስ ነኝ። ኮንፊደንሻሊ በ100% በመተማመን እኔ ቅዱስ ነኝ። ለምን? በክርስቶስ ተጠርቻለሁ። ለምን? እርሱን አምኛለሁ። ለምን? የስፍራ ለውጥ ተሰጥቶኛል። ለምን? ከጨለማ ወደሚደነቅ ብርሃን አምጥቶኛል።
ለምን? ለርስቱ የተለየው አድርጎኛል። ስለዚህ እኔ ቅዱስ ነኝ። ይህንን ቃል እየሰማችሁ ያላችሁ ቅዱሳኖች ክርስቲያኖች በክርስቶስ ኢየሱስ አምናችሁ ዳግም የዳናችሁ ሰዎች መጽሐፍ ቅዱስ እንደሚናገረው እናንተ ቅዱሳኖች ናችሁ፣ የተቀደሳችሁ ናችሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። የተቀደሳችሁ ናችሁ። ስለዚህ በእግዚአብሔር መንፈስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ይታችኋል። በማን? በእግዚአብሔር በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጸድቀናል። ማንም ሰው በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው ኤፌሶን ምዕራፍ 1 ቁጥር 14 ላይ እንደሚናገረው በመንፈስ ቅዱስ ታትሟል። ስለዚህ መንፈስ ቅዱስ በውስጡ ማደር ጀምሯል። በማን ውስጥ? አምኖ በዳነው ሰው ውስጥ መንፈስ ቅዱስ በውስጡ ማደር ጀምሯል። ያ ማለት የመንፈስ ቅዱስ ማደሪያ ሆኗል። አንደኛ ቆሮንቶስ ላይ እንደሚናገረው የእግዚአብሔር ማደሪያ ሆኗል። ይህ በውስጡ ሊያድር የመጣው መንፈስ ቅዱስ በውስጡ ሊሆን የመጣው መንፈስ ቅዱስ እስከ መጨረሻው በውስጡ ሊኖር የመጣው መንፈስ ቅዱስ ይሄንን አማኝ ምን አድርጓል? አጥቦታል። ከምን? ከኃጢአት አጥቦታል። ከምን? ከበደል አጥቦታል። ከምን? ከመተላለፍ አጥቦታል። ማጠብ አይደለም ብቻ አይደለም፣ ቀድሶታል። አጥቦ ምን አድርጓል? ቀድሶታል። የተቀደሰ የተለየ አድርጎታል። የቀደመውን ማንነት ከላዩ ላይ አጥቧል። ኃጢአተኝነትን፣ በደለኝነትን፣ ክፋትን፣ አመንዝራነትን፣ ተንኮልን፣ የስጋ ስራን በሙሉ ምን አድርጓል? ከላዩ ላይ በዛ ምክንያት የመጣን ኃጢአት ከላዩ ላይ አጥቧል። ስለዚህ ቀድሶታል እና ምን ያደርገዋል? ያጸድቀዋል። ጽዱቅ የሆነ ሰው የጸደቀ ሰው ያደርገዋል ነው የሚለን። ስለዚህ በክርስቶስ ያመን ሰዎች በመንፈስ ቅዱስ አማካኝነት ከኃጢአታችን ከበደላችን ታጥበናል፣ ተቀድሰናል፣ ደግሞም ጸድቀናል። ክብር ለእግዚአብሔር ይሁን። ይህንን ያደረገው እግዚአብሔር እንግዲህ ቅዱስ የሆነው እግዚአብሔር ነው። ነገር ግን በእግዚአብሔር ቅድስናና በእኛ ቅድስና መካከል መጽሐፍ ቅዱስ የሚናገረው እናያለን። ለምሳሌ ስለ እግዚአብሔር ቅድስና መጽሐፍ ቅዱስ ሲናገር እንደ እግዚአብሔር ቅዱስ የለምና ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እንደ እግዚአብሔር ቅዱስ የለም፣ ከአንተ በቀር ቅዱስ የለም ይላል። ራእይ ምዕራፍ 15 ቁጥር 4 ላይ ደግሞ ወደ አዲስ ኪዳን ስንመጣ ዮሐንስ ራእይ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህ ይለዋል። አንተ ብቻ ቅዱስ ነህና የተባለለት ነው ይህ እግዚአብሔር። የኛን ቅድስና ደግሞ መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ እግዚአብሔር በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ይላል። ምን ማለት ነው? እግዚአብሔር ቅዱስ ነው ብሏል። እንደሱ ቅዱስ የለም። ስለዚህ እኔ ምንድነኝ? ቅዱስ ነኝ። እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ ቅዱሳን ሁኑ የሚለው እንግዲህ ምናልባት ወደፊት አነሳዋለሁ። እንዴት የኛ ሮል አለበት ወይስ የለበትም የሚለው ወደፊት አነሳለሁ። ግን ቅዱስ እንድንሆን እግዚአብሔር ጠርቶናል። እግዚአብሔር እኛን መርጦናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቅድስና በብሉይ ኪዳን ውስጥ እንዴት ይገለጣል? ወይንም እንዴት ነው የተገለጠው? ቅድስና በብሉይ ኪዳን ውስጥ እንዴት ነው የተገለጠው? እንደምናውቀው ብሉይ ኪዳን የአዲስ ኪዳናችን ጥላ ነው። መጽሐፍ ቅዱስ ራሱ ጥላ እንደሆነ ይናገራል። ብሉይ ኪዳን የአዲስ ኪዳን ጥላ ነው። ይህ ማለት ብሉይ ኪዳን ውስጥ ግልጽ ያልነበረው በአዲስ ኪዳን ግልጽ ሆኗል። ወይንም በአዲስ ኪዳን ግልጽ እንደሆነው በብሉይ ኪዳን ግልጽ ያልሆኑ ነገሮች አሉ። እንደ ጥላ ይሆኑ፣ ሪል ያልሆኑ እንደ ጥላ ይሆኑ፣ ለአዲስ ኪዳን እንደ መንገድ እንደ መንደርደሪያ እንደ ጥላ ይሆኑ። ስለዚህ እንደ ጥላ ነው ብሉይ ኪዳናችንን የምናገኘው።
በብሉይ ኪዳን የነበረውን ቅድስና ስናይ በተወሰነ መልኩ ከአዲስ ኪዳን ጋር ለየት ያለ ነገር እንዳለ እንመለከታለን። ለምሳሌ በብሉይ ኪዳን ውስጥ ሰዎች ተቀድሰው እንደነበር እናያለን። በብሉይ ኪዳን ሰዎች ተቀድሰዋል። ተራራ ተቀድሷል፣ ከተማ ተቀድሷል፣ ድንኳን ተቀድሷል፣ ቤተ መቅደስ ተቀድሷል፣ ካህናት ተቀድሰዋል፣ ሌዋውያን ተቀድሰዋል፣ ህዝቡ ራሱ መላው ህዝብ ተቀድሷል። ያ ብቻ አይደለም፣ ይሄ ለአገልግሎት የሚያስፈልጉ ንዋየ ቅድሳቶች በሙሉ ተቀድሰዋል። መስዋዕቶች ሁሉ የተቀደሱ ናቸው። ያ ማለት በብሉይ ኪዳን ሰዎች እንዲሁም ደግሞ ፊዚካል የሆነ ቁሳዊ የሆነ ነገር ጭምር የተቀደሰ ነው። ተፈጥሯዊ የሆነ ነገር ጭምር የተቀደሰ ነው። ተራራውን ስንል ተፈጥሯዊ ነው። ከተማ ድንኳን፣ ቤተ መቅደስ፣ መጠቀሚያ ዕቃዎች ደግሞ ቁሳዊ ነገሮች ናቸው። ሰው ደግሞ ሌዋውያን፣ ህዝቡ የእግዚአብሔር ህዝብ ነው። ስለዚህ ህዝብ ብቻ ሳይሆን ተራራውም ጭምር የተቀደሰ ነው። መጠቀሚያ ዕቃዎች፣ መገልገያ ዕቃዎች ጭምር የተቀደሱ ናቸው። ለምሳሌ ስለ ሰዎች መቀደስ በብሉይ ኪዳን ውስጥ በዘሌዋውያን ምዕራፍ 21 ከቁጥር 6 እስከ 8 ላይ ስለ ሰዎች መቀደስ ይናገራል። ምን ይላል? ለምሳሌ ላንብበው። ለአምላካቸው የተቀደሱ ይሁኑ ይልና የአምላካቸውን ስም አያርክሱ፣ ለእግዚአብሔር በእሳት የሚቀርበውን መስዋዕት የአምላካቸውን ምግብ ስለሚያቀርቡ ቅዱሳን ይሁኑ። ካህናት በዝሙት የረከሱትንም ሁሉ ከባሎቻቸው የተፋቱንም ሴቶች እንዳያገቡ ለእግዚአብሔር የተቀደሱ ናቸው፣ የአምላክንም ምግብ የሚያቀርብ ነውና ቀድሰው። እኔ የምቀድሳችሁ እግዚአብሔር ቅዱስ ነኝና ቅዱስ ይሁንላችሁ እያለ ይናገራል። ስለዚህ ማን ነው? ስለ ሰዎች ነው እየተናገረ ያለው። በተለይ ደግሞ ስፔሲፊካሊ ከካህናት ስለሚያገለግሉ ካህናቶችም ጭምር በዚህ ቦታ ላይ እየተናገረ ነው። ምን ሆኑ እያለ ቅዱስ ሁኑ። ይሄ ብቻ አይደለም። ስለ ሰው ቅድስና በብሉይ ኪዳን ውስጥ የምናገኘው በርካታ ቦታ ሰዎች እንዲቀደሱ፣ አገልጋዮች ካህናት እንዲቀደሱ በብዙ ቦታ ውስጥ ይናገራል። እኔ ለማሳየት እየፈለኩት በብሉይ ኪዳን ቅድስና ምን ይመስል ነበር የሚለውን ሐሳብ። ስለዚህ ሰዎች ይቀደሱ ነበር። እንዲቀደሱ መመሪያ ተሰጥቷቸዋል። ቅዱሳን እንዲሆኑ እግዚአብሔር ተናግሯቸዋል። ይህ ብቻ አይደለም። በብሉይ ኪዳን ቀኖች ተቀድሰዋል። ለምሳሌ እግዚአብሔር 6 ቀን እንደሰራ እንመለከታለን እና 6 ቀን ይሰራል። 7ኛው ቀን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው ይለዋል። ስለዚህ በሰንበት ቀን ማንም እንዳይሰራ ነው የተከለከለው። ማንም ቢሰራ በሞት መቀጣት አለበት ይላል። ዘጸአት ምዕራፍ 31 ቁጥር 15 ሄዳችሁ ስታነቡ 7ኛው ቀን የተቀደሰ ነው። ምንም አይሰራ። አይሁዳውያኖች ምንም አይሰሩ። እስራኤላውያኖች በዚህ በ7ኛው ቀን ምንም ነገር በፍጹም አይሰሩ። ምክንያቱም ለምን? ለእግዚአብሔር የተቀደሰ ቀን ነው። ምኑ? ቀኑ። የቱ ቀን? 7ኛው ቀን። 7ኛው ቀን ለእግዚአብሔር የተቀደሰ። ስለዚህ እንዳይሰሩ ተከልክለዋል። እግዚአብሔር በብሉይ ኪዳን ቀናቶችን ጭምር ይቀድስ ነበር። እንዲህ አይነት ቅድስናዎችን በአዲስ ኪዳን አንመለከታቸው። በአዲስ ኪዳን እግዚአብሔር በጣም ትኩረት አድርጎ እየተናገረ የነበረው ጌታም ሐዋርያቶችም ደቀ መዛሙርቶችም በትምህርቶቻቸው ውስጥ በጣም አጽንኦት የሰጡት የሰው ልጆች ወይንም ቅዱሳን የተቀደሱ እንዲሆኑ፣ በብሉይ ኪዳን ደግሞ ስናይ ቀኖች ጭምር የተቀደሱ ናቸው። የሚገርም ነው። የተቀደሱ ናቸው። ይህ ብቻ አይደለም። በዓላት እኮ ተቀድሰዋል። በዓላት፣ የተመረጡ የእግዚአብሔር በዓላት የተቀደሱ ናቸው። ለምሳሌ ዘሌዋውያን ምዕራፍ 23 ቁጥር 4 ላይ ሲናገር የተመረጡ የእግዚአብሔር በዓላት ብላችሁ በተወሰኑላቸው ጊዜያት የምታውጇቸው የተቀደሱ ጉባኤዎች እነዚህ ናቸው እያለ ይዘረዝራል። የተመረጡ የእግዚአብሔር በዓላት ብላችሁ የምታውጇቸው የተቀደሱ ጉባኤዎች እነዚህ ናቸው። በዓላት የተቀደሱ መሆናቸው ነው። ጉባኤ የሚለው እንግዲህ ህዝብ በዛ ሰዓት ላይ በዓላትን ለማክበር የተለያዩ በዓላትን ለማክበር ጭምር ይሰባሰባል ከተለያየ ስፍራ እንደምታውቁት። ስለዚህ ያን ቀኑን በዓሉን ብዙ ጉባኤዎች የሚሰበሰቡበትን በዓል ጭምር እግዚአብሔር እንደቀደሰው ነው የሚናገረው። ስፍራን ቀድሷል። ስፍራ ለምሳሌ ዘሌዋውያን ምዕራፍ 6 ቁጥር 16 ላይ
ስፍራን ቀድሷል። ምን ይላል? የተፈጥሮውን የተረፈውንም ይቅርታ አሮንና ልጆቹ ይብሉት፣ እርሾ ሳይገባበት በተቀደሰው ስፍራ በመገናኛው ድንኳን ቅጥር ግቢ ውስጥ አደባባዩ ላይ ይብሉት ይላል። በተቀደሰው ስፍራ፣ ያ የተቀደሰው ስፍራ ምንድነው? በመገናኛው ድንኳን ቅጥር ግቢ ውስጥ አደባባዩ ላይ ይብሉት። አደባባዩ ይሄ የመገናኛው ድንኳን ቅጥር ግቢ ውስጥ ያለው ስፍራ የተቀደሰ ነው። ዝም ብለህ ዘው ብለህ የምትገባበት አይደለም። ዘው ብለህ የፈለከውን ምናምን የምታደርግበት አይደለም። በዚህ ዘመን በአንዳንድ የአምልኮ ቦታዎች ላይ ሰዎች የፈለጉትን እንደሚያደርጉት አይነት ነገር አይደለም። ስፍራዎች ተቀድሰዋል። ያ ብቻ አይደለም፣ እርሻዎች ተቀድሰዋል፣ ልብሶች ጭምር ተቀድሰዋል። በተለይ የካህኑ የአሮን ልብስ ጭምር የተቀደሰ ነው። ዘይቶች ወይም ይሄ ቅባ ዘይት የሚባሉት የተቀደሱ ናቸው። በብሉይ ኪዳን ውስጥ አስራት የሚሰጡት አስራት ጭምር የተቀደሰ ነው። ለምሳሌ ከአስራት ጋር ተያይዞ ዘሌዋውያን ምዕራፍ 27 ቁጥር 30 ላይ ሲናገር ከእርሻ ምርት ሆነ ከዛፍ ፍሬ ማንኛውም ከምድሪቱ የሚገኝ አስራት የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው ይላል። ስለዚህ እስራኤላውያኖች በብሉይ ኪዳን እንዲያወጡ የተጠየቁት ወይንም የታዘዙት አስራት የሚያወጡት አስራት የእግዚአብሔር ስለሆነ የተቀደሰ ነው። አስራታቸው ጭምር የተቀደሰ ነው። ለምን? የእግዚአብሔር ስለሆነ አምጥተው ለእግዚአብሔር ቤት የሚሰጡት ጭምር የተቀደሰ ነው እያለ ነው የሚናገረው። እኚህ እንግዲህ በብሉይ ኪዳን ውስጥ በተወሰነ መልኩ ቅድስናን የሚመለከት አስተምሮዎች ናቸው። በብሉይ ኪዳን ውስጥ ስለ ቅድስና የተጠቀሱ በጣም ጥቂት ቦታዎች ናቸው። በጣም ጥቂት ናቸው፣ ሁሉን ማንሳት ስለማይቻል። ታዲያ ይህን ካልን በአዲስ ኪዳን ውስጥ ቅድስና እንዴት ነበር? ወይንም እንዴት ነው ከረንትሊ በዚህ አሁን የአዲስ ኪዳን ሰዎች እንደመሆናችን ጭምር ቅድስናን አዲስ ኪዳን እንዴት ነው የሚያስተምረው? ስለ ቅድስና ይሄ በጣም ወሳኝ። ምክንያቱም በዚህ በአዲስ ኪዳን ውስጥ ያለን ሰዎች እንደመሆናችን መጠን ከቅድስና ጋር ተያይዞ መጽሐፍ ቅዱስ በአዲስ ኪዳን ምንድን ያለ ቅድስና ምንድን ነው አለ? እንዴት ተቀደሱ አለ? በምን መንገድ ተቀደሱ አለ? ቅድስናችሁ እንዴት ጠብቁ አለ? የሚሉ መሰረታዊ ጥያቄዎች ናቸው። በዚህ ዘመን በመጀመሪያ መግቢያ ክፍሌ ላይ እንደተናገርኩት በዚህ ዘመን ቅድስናን በሚመለከት በጣም የተዛቡ ግራ የሚያጋቡ የሚመስሉ አስተምሮች አሉ። አንዳንድ ቤተክርስቲያኖች እዚህ አስተምሮ ውስጥ ጭልጥ ብለው ገብተው ቅድስናን እንደምንም መቀደስ የሚባለው እንደምንም እስከ ማየት ድረስ ተደርሷል። ቅድስና ሲሰበክ እንደ እንትን ዛሬ ደግሞ ምንድነው የሚለው እስከ ማለት ድረስ እየተደረሰ ያለበት ዘመን ነው። ሰዎች ቅድስናን በሚመለከት በቤተክርስቲያን የመድረክ ስፍራዎች ወይንም ፑልፒቶች፣ የስብከት ቦታዎች ላይ ስለ ቅድስና በድፍረት በኮንፊደንስ መስበክ የሚሸማቀቁበት ዘመን ላይ ነው። ዋናውን ትምህርት እግዚአብሔር ከኛ የሚፈልገው ዋነኛውን ነገር በጉባኤ ፊት ለመስበክና ለመናገር ሰዎች በራስ መተማመን ያጡበት ዘመን፣ ጉባኤውም እነርሱን ከመቀበል ከመስማት እግዚአብሔርን ከመስማት ይልቅ በራሱ መንገድ የሚጓዝበት ዘመን ላይ። ስለዚህ ቅዱሳኖች ወገኖች በጣም ወዳችኋለሁ፣ አከብራችኋለሁ። እውነተኛውን የክርስቶስ አስተምሮ አውቀን ኖረን እግዚአብሔርን አስከብረን መኖራችንን ጌታ ይፈልገዋል። ጌታ ክርስቲያን መባላችንን አይደለም የሚፈልገው። ጌታ በኢትዮጵያ ምድር በዓለም ላይ ይሄን ያህል ክርስቲያኖች አሉ፣ ይሄን ያህል ሚሊዮን እንደ ዓለም አቀፍ ከሆነ ይሄን ያህል ቢሊዮን ክርስቲያኖች አሉ መባልን አይደለም የሚፈልገው። ጌታ የሚፈልገው የክርስቲያኖችን ህይወታቸውን ነው። ህይወታቸው በቅድስና ላይ የተቃኘ መሆኑን ይፈልገዋል። የህይወታቸው ዘይቤ ቅድስናን የተሞላ መሆኑን ይፈልገዋል። ጌታ የሚፈልገው ይሄን ቅዱስ ሁኑልኝ ብሏል። ምክንያቱም እኔ ቅዱስ ነኝ። እኔን ለማየት ከፈለጋችሁ ቅዱስ ሁኑልኝ፣ እኔን ለማየት ከፈለጋችሁ ንጹህ ሁኑልኝ እያለ ነው እየተማጸነ ያለው። እንዴት? በእግዚአብሔር ቃል ውስጥ ጌታ ይሄንን ነው እየተናገረ ያለው። ዕለት መንፈስ ቅዱስ ከኛ የሚፈልገው ቅድስናችን ነው። ምክንያቱም እርሱ በእኛ ውስጥ አድሯል።
እርሱ በእኛ ውስጥ ገብቷል። እሱ በእኛ ውስጥ መኖሪያ አድርጓል። እሱ በእኛ ውስጥ ቤት አድርጓል። እሱ በእኛ ውስጥ ቤተኛ ነው። ዋናው ገዢያችን መንፈስ ቅዱስ ነው። መንፈስ ቅዱስ ቅድስናን ይፈልጋል። ምንም ወደ ቀኝም ወደ ግራም አንሻፈን የምናጣምመው ትምህርት ሊኖር አይገባም። ቅድስናችንን ይፈልጋል። 4 ነጥብ። ቅድስናችንን ይፈልጋል። ስለዚህ በብሉይ ኪዳን የምንኖር ሰዎች፣ በዚህ ዘመን ውስጥ ያለን ቅዱሳኖች ቅድስናችንን እግዚአብሔር እንደሚፈልግ አውቀን በቅድስና መመላለስ አለብን። አዲስ ኪዳን ላይ እንዳልኳችሁ ሰው ነው የሚቀደሰው። እግዚአብሔር የሰውን ቅድስና ይፈልጋል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንደሚናገረው ከእናንተ አንዳንዶቻችሁ እንደዚህ ነበራችሁ ይላል። አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ እንዲህ ነበራችሁ ማለት የቀድሞ ላይፍ የቀድሞን ህይወት ነው የሚናገረው። ቀድሞ የነበሩበትን ህይወት ነው የሚያሳያቸው። የነበሩበት ህይወት ጥሩ እንዳልነበር አሁን ግን ይላል ሽፍት የተደረገ ነገር እንዳለ ያሳያል። ቀድሞ እንዲነበራችሁ አሁን ግን፣ ቀድሞ የምትሄዱበት መንገድ እንዲነበር አሁን ግን፣ ቀድሞ አልተቀደሳችሁም ነበር አሁን ግን፣ ቀድሞ አልጸደቃችሁም ነበር አሁን ግን፣ ቀድሞ በጨለማ ነበራችሁ አሁን ግን እያለ ዳይቨርት ያደረጉበትን እና በክርስቶስ ኢየሱስ በማመናቸው የመጡበትንና የቀየሩትን የህይወት ዘዬ የህይወት መንገድ ህይወትን ነው የሚያሳያቸው። ህይወታቸውን ያሳያቸዋል። ስለዚህ በአዲስ ኪዳን ውስጥ እርሱ እኛ የተቀደስን እንድንሆን ይፈልጋል። ይህን ደግሞ ራሱን ቅዱስ አድርጓል። ራሱ ቅዱስ በመሆን እኛ የተቀደስን እንድንሆን ጌታ ይፈልጋል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 17 እስከ 19 ላይ የሚናገረው ይህንን ነው። ስለዚህ የቅድስናችን መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፍጹም የሆነው በኃጢአት በቀር በሁሉ ተፈትኖ ንጹህ የሆነ ኃጢአት ያላገኘው ኃጢአት ያልነካው በቅድስና ወደዚህ ምድር የመጣ በቅድስና የተወለደ በቅድስና የኖረ እስከ ፍጻሜው በቅድስና የሄደ እርሱ ክርስቶስ ኢየሱስ ነው የቅድስናችን መሰረት። ይህ ማለት ማንም በራሱ ጥበብ፣ ማንም በራሱ ችሎታ፣ ማንም በራሱ ዕውቀት፣ ማንም በራሱ ዘር፣ በራሱ በሆነ ነገር ባለው ነገር የተቀደሰ የለም። ማንም የተቀደሰ የለም። በራሴ ጥበብ አልተቀደስኩም። ምናልባት በጣም የመጠቃ አእምሮ ስላለው ሰው በራሱ የተቀደሰ የለም። በብዙ ዘንድ የተከበረ በጣም የምን ዘር ነው ይሄ የባላባት ዘር ምናምን እንደሚባለው ስለሆነ ሰው አልተቀደሰም። የተቀደስነው በክርስቶስ ኢየሱስ ነው። ፈጽሞ መርሳት የሌለብን የተቀደስነው በኢየሱስ ክርስቶስ ነው። የቅድስናችን መሰረት ኢየሱስ ነው። እንዴት? ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት እኛን ቀድሶናል። የተቀደስን አድርጎናል። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ አማካኝነት ቀድሶናል። በክርስቶስ ኢየሱስ ባፈሰሰው ደም። ምክንያቱም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ስለሚያነጻ በክርስቶስ ኢየሱስ ደም ነጽተናል፣ ተቀድሰናል። ዕብራውያን ምዕራፍ 9 ቁጥር 13 እስከ 14 እንዲሁም ደግሞ በተለይ የምናውቀው የአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ጥቅስ ነው። በክርስቶስ ኢየሱስ ደም የተቀደስን። ደሙ የመቀደስ አቅም አለው። በራሳችን አልተቀደስንም። ደሙ ኃጢአትን የማጠብ አቅም አለው። ደሙ የማንጻት አቅም አለው። ደሙ የዘላለም ሕይወት የመስጠት አቅም አለው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የተባለው። ስለዚህ ይህ ደም አንጽቶናል። ይህ ደም ቀድሶናል። በደሙ ተቀድሰናል። በእግዚአብሔር ቃል ደግሞ ተቀድሰናል። በእግዚአብሔር ቃሉ ቀድሶናል። ዮሐንስ ወንጌል ምዕራፍ 17 ቁጥር 17ን ከአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ጋር እያነጻጸራችሁ ልታጠኑ ትችላላችሁ። በክርስቶስ ቃል በእግዚአብሔር ቃል ተቀድሰናል። ክብር ለእግዚአብሔር ይሁን። ማንሳት የምፈልገው ቀጣዩ በእኛ እምነታችን አማካኝነት
በማመናችን አማካኝነት ተቀድሰናል። አንድ ሰው ወንጌል ይሰበከዋል፣ ይነገረዋል፣ ኢየሱስ ክርስቶስ እንደሚያምን እንዲረዳ ይነገረዋል። ዝህን ምርጫውን ይመርጣል። የማመን ያለማመን ከሆነ ባለመቀደስ ህይወቱ እንዲቀጥል መርጧል። ማመን ከሆነ በእምነት አማካኝነት ይሄ ሰው ጸድቋል። በእምነት አማካኝነት ይሄ ሰው ምርጫውን ወስኗል። ምን የመሆን የመቀደስ ምርጫውን ወስኗል። ስለዚህ በእምነት በምርጫው በእግዚአብሔር ኃይል በመንፈስ ቅዱስ አማካኝነት ይህ ሰው ተቀድሷል። በክርስቶስ ኢየሱስ አምኖ የዳነ ሰው ተቀድሷል። ስለዚህ በእነዚህ መንገዶች እንግዲህ ቅድስናችን እንዳገኘን መጽሐፍ ቅዱስ ይናገራል። ክብር ለእግዚአብሔር ይሁን እና ለአንድ የተቀደሰ ዓላማ መለየታችንን የሚያሳይ ነው። ቅድስና ለአንድ ለተከበረ ዓላማ፣ ይህ የተከበረ ዓላማ ከክርስቶስ ኢየሱስ ጋር ህብረት ለማድረግ፣ ከክርስቶስ ኢየሱስ ጋር አንድ አካል ለመሆን፣ እርሱ ቅዱስ እንደሆነ እኛም ቅዱስ እንድንሆን ለዚህ ዓላማ ተለይተናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ደስ ይላል። የክርስቶስ ኢየሱስ እንኳንም ሆነ እንኳንም እርሱን አመን። ምክንያቱም ከዘላለም ፍርድ ከዘላለም ሞት እሱ አድኖናል፣ ቀድሶናል፣ አንጽቶናል፣ አጥቦናል። ሃሌሉያ! የራሱ አድርጎናል። ለዘላለም ከእርሱ ጋር እንድንሆን እርሱ ቀድሶናል። ክብር ለአምላካችን ለእግዚአብሔር ይሁን።